ወታደር የለም። የኢትዮጵያ በሙርኮ በብርሃኑ ጅሉ በግ የሚመራ ሚኒሻ ነው። ሀገር፣ ህዝብ፣ መንደር የሚያፈርስ ሚኒሻ ነኝ ብለህ ትገባለህ። ከዛ ውጭ አትገባም። አንተ ማህየም ታብታብ አርጎ ተከበናል። ወረራው በሰፊው ይዘውታል። አየሩ ሪያሊቲ ነው። እኛ የምንናገረው ምንም ታመጡት ነገር የለም። መጋዣ ልጅ ዝም ብለህ አትለፍልፍ። እዚህ ጥንባንሳ ጋላ ብስብስ ወራዳ የእናትህን ቂንጥር ገንጥለህ ወርደህ እኔ ጋር ደግሞ እንጥልላ ያለውን የእናትህን ቂንጥር መጀመሪያ አስቆርጥ። በለማለ ቶሎሳ አፈራባክ ብለህ አንተ ሬሳ የመሀይም ድግስ ልጅ ጥንባንሳ አንተ ቦቲ ለባሽ ዝምባ እኔ ጋር የምትናገረውን ጀላ ራስ መሀይም በ40 ብር እኮ ነው የተወለደው። ወራዶ ለዛ የዛች የቱልቱላ ጋላ ልጅ እኔ ጋር ነው ለሌላ አናፋይ መጣው እዚህ ስኩዊዝ ሚ ያለው አፍተር ቱሞሮ ፓስ አድርጊያለሁ። አፈራባክ ደንቦር ማይ ሚኒሻ ነኝ አስገባ። ያው ሚኒሻ ነኝ አልክ ትገባለህ። ሚኒሻ ካል ሚኒሻ ይገባል። ሚኒሻ ትገባለህ፣ ትጠየቃለህ። ባላት ለምተክል 45 ሰው ላ እንትን ሚኒሻ የጻፍከው በ45 ሰው አትገባም። በሚዩት ላይ እንድትገባ ኮሚቴው ወስኖብሃል። ገባ አፈራባክ ብላ ምንም ላደርግ አልችልም። ታፕታፕ ኮፒ ሊንክ ሼር አድርጉት። እናንተ እዚህ ጋር የምትለምኑ የእፍኝት ልጆች በአራታችሁ ነው ተክላችሁ። የመሀይም ልጅ ቤት መጥቶ መለመን አይችልም። ታፕታፕ ኮፒ ሊንክ ሼር አድርጉ። ማአት መሀይሞች ተሻተው መጥተዋል። ተግማምተው እናስተናግዳችኋለን። ምንም እንትን የሚልብን ነገር የለም። አይ ዶንት ኬር ሺት ሰላም ዮሴፍ ሰላም ብያለሁ። ከየት ነው የገባሽው? እኔ ከድሬዳዋ። እሺ ከድሬዳዋ ምን ሀሳብ አለሽ? አይ ስለማደንቅክ ነው። ያንተን ነገሮች ስሰማ ሁሌ መሳቅ ብቻ ስለሆነ ነው። ይችን ብቻ ልንገርክ ብዬ ነው። ታንክ ዩ ሶ ማች አፕሪሺየት ድሬ ሰዎች ክፉ አይንካችሁ። ወዳችኋለሁ። አይም ሶሪ ላግባ ሚኒሻ ነኝ ካልክ ትገባለህ። ሚኒሻ የብርሃኑ ጁላ ወታደር ሚኒሻ ነኝ ካልክ ትገባለህ። እናስገባሃለን። የከክ ጨላፊ ሚኒሻ ልቅምቃሚ ልጅ ሁሉ ጆሲ ተረጋጋ። ከየት ነው የገባህ? ሚኒሻ ነኝ ብለሃል። ወታደር ነህ? ሚሊሻ ነኝ። በግድ ነው ያስገቡኝ። አንተ ገመዳ ከየት ነው የገባኸው? እያልኩህ እኮ ነው። ከኦሮሚያ ክልል ከደብረ ዘይት ታውቃለህ? ቢሾፍቱ አንተ እንኳን አውቀህበታል። ቢሾፍቱ የመጀመሪያ አንተ እና አይደለም እናትና አባት ሳይወለዱ ቢሾፍቱ ባህር ላይ አሬን ያራሁት እኔ ነኝ። ቀዛኔን የቀዘንኩበት ሆራ ብትል ቢሾፍቱ ብትል አፈራባክ ብላ ተደቆረ ባይ ሪያሊቲ ሳልፈልግ ነው ሚሊሻ ያስገቡኝ ጆሲዬ። ቄታ 12 ወቅተው ነው ሳይ ወቅተውኝ አንተ ቆለጥ ነህ አንተ አፈራባክ ብላ አንተ ገመዳፍ ጋር በቀን ስንት የጠላ ቂጣ በሚጥሚጣ በዳጣ ትበላለህ አንተ መጋዣ መልስልኝ። እሱ ማን ከየት ተገኝቶ ጆሲዬ አፈራባክ ብላ ጆሲዬ አትበለኝ። ናውር አንተ ጋላ ማህይም ጭራሽ እያሞገሰ ይሰልበኛል። ጎበዝ ወድ እኮ ነው። ሳይካትሪስት ተምረዋል እነዚህ የአብይ አህመድ ካድሬዎች። በጣም ታፕታፕ አድርጎ ኮፒ ሊንክ ሼር አድርጎ እኔ ነኝ እና ወታደር አትሳልና ግባሽ እንዴት ነው? እኔ መሀይማን እኮ ነው የበዙብኝ። አሁን በቃ መሀይም
ታብታብ አድርጎ ጎበዝ መሀይማን በስተዋል። ለምን እንደሆነ ባላቅም መሀይም እብሪትና ቲቪ ተወጥሮታል። ቢኮዝ ባይኮዝ አይ ዶንት ኖ። ሄሎ ጆሲ ሰላም ነው? አልሐምዱሊላህ። ከየት ነው የገባኸው? እንዴት ነህ? ከየት ነው የገባኸው? ሰላም እኮ አልኩህ። ሰላም ተጨርሰን ነው ቁም ነገሩ ግባ። ከየት ነው የገባኸው? ከዱባይ። ዱባይ አሁንኛው ዱባይ ምንድን ነው የምታደርገው? ምን እኮ ነው እንዴ? ብዙ ነገር አለ እዚህ፣ ብዙ የሚሰራ አለ ብታይ። እዚህ ምንድን የሚሰራ አለ ብዙ። አይሰማህም? ፈራባክ ብላ አንተ ማለት አገር ቢፈርሳል ኢትዮጵያ ተዛው የሚሰራ ምን በመሰላል ግመል መብላት ነው። ሌላ ምን ታውቃላችሁ እናንተ? እዛ ዱባይ ጂም ፖለቲካ ያላችሁ ማይሎች ለምን ተሳደባለህ? አፈራባክ ብላ አንተ ማህይም ጀላ ራስ ላውራድ ለምን ዲዮር ሰሚ አሪ ማባክ አንተ አገር እንተ ማራባክ ሊያቆመልህ ነው አገር። እኛ እንኳን እዚህ ፈላስፋን የአሜሪካን ሳይንቲስት አንተ ማህይም ማህይም የበዛበት ሀገር ኢዲየት ብያለሁ። ለምን ትሳደባለህ? እንዴት አባክ በመጥረቢያ ነበር ጆሮ ጥራን ምቀነድብልህ የነበረው። ወደ ለማህይም ብያለሁ ኢዲየት። እኛ ሀገር አብይ አህመድ በገገማ ምርጫ መዳጫ መላላጫ ነጭ ሰናፍጭ ጫ እያለ ይንጫጫል። እዛ አገር ህዝብ የሚበላው አጥቷል። ካድሬዎች እዚህ መጥተው ደግሞ ያላዝኑብናል። አገሪቱ ተመሰቃቅላለች። ይረጋጋ። ችግሩ በጠረጴዛ ዙሪያ ይፈታል። ችግር ካለ አትችልም። በቃ እኛ አንድ ሙሉ ሀገር አስረክበን ቆማጣ ሀገር አንቀበልም ነው ጨዋታው። እኛ ምንለ የተቆመጠ ድንበር አንቀበልም ነው ለአብይ አህመድ ካቢኔው የምንጠይቀው። የህዝብ ተወካይ ጂኒ ቆለጥ የምትባሉ የግብረ ሶዶማውያን ስብስቦች ሚኒስተር ጂኒ ቆለጥ የምትባል የጀላ ራስ ልጆች እኛ ያስረከበናችሁ አገር የዛሬ 7 ዓመት ኢትዮጵያ ሙሉ ናት። አሁን የሱዳን ጅቦች ቋታል። ካርታው እኛ ማናቀው ካርታ ነው። የምናቀውን ካርታ አስረክቡን እንድትቀጥሉ እናርጋችሁ ነው የምንለው። ይሄን ውይይት ነው በጠረጴዛ ዙሪያ ነው። ምን ነው የምትሉን? አገር በባዕዳን ተወሮ ድንበር ተጥሶ 5 ዓመት ሙሉ እህል እየዘሩበት ሱዳኖች እንደገና ምርጫ። ምን የቀራችሁ ነገር አለ? ምንድነው የቀራችሁ? ህዝቡን ፈጅታችሁታል። የቀረሰው አለ እንዴ? አሁን ዳንኤል ክብረት አንተ የደብተራ ልጅ አንተ ነው የምጠይቀህ። አንተ የጀላ ራስ ልጅ የሴተኛ ዳሪ የቅሌታም የመርዶ አርጅ ልጅ ብያለሁ። ዳንኤል ክብረት የምትባል አንተ የእንስሳ ናሳ ልጅ የወደል ደብተራ ልጅ ብያለሁ። አንስሳ ሆዳደር ከርግብ ወደ ቆራ የተቀየርክ እንስሳ ደንቆሮ ሆዳደር ፊት ላይ ልጆችን ምን ዘለዝልልን። የዛን ጊዜ ገባለ ያማራ ቁስል እበት ተረጋጉ ካድሬዎች። ካለብኝ ብስጭት አኳያ በእናታችሁ ቸኮሌት በወተት እንዳታጠጡኝ። በጣም ነው ተናድጄ ያለሁት። አታበሳችሁ። ታብታብ አድርጉ ጎበዝ። ካድሬዎች ኢዚ ኳልቱ እያሉ ነው እያነጋገሩ ነው ያሉት። እኛ ሰው እናስገባለን፣ ግን በአግባብ የሚያናግረን ሰው ነው የምናጣው። ቢኮዝ ባይኮዝ ማህይም ነው እዚህ ጋር ያለው፣ ድንቆሮ ነው በብዛት ያለው። የልክፍት ልጆች እንደ ፍላጎታቸው ማናገር አይችሉም። እኛ ቢኮዝ ባይኮዝ እኛ አለን ባይዘወይ እኔ አሁን ስታንፎርድ ዩኒቨርሲቲ 7 ማስተርሴን እዛ ነው ኮንግራጁሌሽን የተደረገልኝ እና ለምን እንደሆነ ተበዳት ሾርምታለች ያናሳ እንስሳ ልጅ ብያለሁ። ምጽፉትን ለይታችሁ አለበለዚያ ዋጋ ያስከፍላችኋል። this is dangerous civics the galaxy ነኝ። አቃጥለዋለሁኝ
ቲክቶክ የዓለም ቲክቶክ እንትኑን ባውንደር ሲስተም ከፈለጋችሁ ናውረድ እባክህ። አንተ ኢንተርኔት ጭራሽ አይሰራም። ናውረድ። ማንም መሀይም ምን ቤት ላይ መግባታችን ካሁን በኋላ እናገባ ወታደራት ሳለ ጅኒ ቆለት ምናምን እናናግረኝ እናገባ አንተኛው ቆይ ዮስዬ ተረጋጋ። የት ነው የገባኸው? አንተኛው ወታደራት ሳለ ጅኒ ቆለት የምትለው የት ነው የገባኸው? ጆሲ አንተ የሚያወራ ቆለጥ አዳምጠኝ ነው የምልህ። አንተ እንስሳናሳ ከየት ነው የገባኸው? መጀመሪያ ወግ ካለ ንግግር ካለ መታስረዳኝ ካለ ጥያቄ ካለ በኮንግራጁሌሽን ደብል ምት መልሱን ሰጣለሁ። የገባሁት ከኢንዶኔዥያ ነው። የምጠይቅ ነገር ስላለኝ ለምን ወንድ ልጅ ጥፍሩ ያሳድጋል? እናንተ አዳምጠኝ ነው የምልህ። አንተ መሀይም ደንቆሮ መሀይም ወሸላቢስ ጀላራስ መሀይም ምን ታሳድጋለህ? ወራደ የጥፍራም ልጅ ብያለሁ። የዛቺ የቂንጥር ቀርዳጅ ልጅ የወሸላ ቆራጭ ልጅ ብያለሁ። አንተ እብድ የእብድ ልጅ በቂንጥርና በወንድ ቆላ ቆራጭ ደም የሰከርክ እንዴት አባህ ይገባሃል? አንተ ማቴማቲክስ እየተናገርኩ አንተ አናሳ መሀይም